ለልጆቻችን ማድረግ ያሉብን 6 ነገሮች። አንደኛ አቴንሽን፣ ለሚያደርጉት ለእያንዳንዱ ነገር አቴንሽን መስጠት። ሊያወሩን ሲመጡ አብረው ሊጫወቱ ሲመጡ የያዝነውን ስልክም ሆነ የያዝነውን ሀሳብ ትተን በደንብ አብረናቸው አቴንሽን ሰጥተን ማውራት፣ አብረናቸው መጫወት። ሁለተኛ ኳሊቲ ታይም ማሳለፍ፣ ወክ ማድረግ ሊሆን ይችላል፣ መጽሐፍ ተረቶች ማንበብ ሊሆን ይችላል፣ መጫወቻ ቦታ መውሰድ ሊሆን ይችላል፣ አብረናቸው መጫወት ሊሆን ይችላል። በቃ ጥሩ ጊዜ አብረናቸው ማሳለፍ። መጫወቻዎች መግዛት፣ ውድ ነገሮች መግዛት ወይ ውድ ትምህርት ቤቶች ማስተማር ምናምን ጥሩ ነው። እሱም ግን በቃ መጫወቻም ቢሆን ምንም ይሰለቻሉ፣ ልጆች ስልቹ ናቸው። ግን አብረናቸው ጥሩ ጊዜ ስናሳልፍ ያንን ነገር መቼም ሊረሱት አይችሉም። ሶስተኛ እንዲፈሩን ሳይሆን እንዲያከብሩን ማድረግ፣ በደንብ ግልጽ መሆን ማውራት። አራተኛ ሮል ሞዴል መሆን፣ እንዲያደርጉ ምንፈልገውን ነገር አድርገን ማሳየት። ለምሳሌ መጽሐፍ እንዲያነቡ ምንፈልግ ከሆነ እያነበብን ማሳየት፣ ወይ የምንጮህ ከሆነ የምንቆጣ ከሆነ ራሱን ነው ኮፒ የሚያደርጉት። አምስተኛ ይቅርታ መጠየቅ። የመጨረሻውና ዋነኛው በእምነታቸው የበረቱ ልጆች ማድረግ። እምነታችን ምንም ሊሆን ይችላል፣ ክርስትናም ሆነ እስልምና ዋቴቨር ምንም ይሆን እምነታችን፣ በእምነታቸው የበረቱ ልጆች እንዲሆኑ ማድረግ። ወደ እምነታችን ተቋማት ይዘናቸው መሄድ፣ እንዲጸልዩ ማበረታታት፣ እንዲዘምሩ ማድረግ። በቃ ከእምነታቸው ጋር በደንብ ቁርኝት እንዲኖራቸው ማድረግ። ኖ እግዚአብሔር ግን ለዘላለም በዙፋኑ ላይ ነው። መንበሩንም ለፍርድ አንጽቷል። ዓለምን በጽድቅ ይዳኛል፣ ሕዝቦቹንም በፊቱ ይገዛል። እግዚአብሔር ለተጨነቁ አምባ ነው፣ በመከራም ጊዜ መጠጊያ ይኖራቸዋል። ስምህን የሚያውቁ ይታመኑብሃል። Apa?
Anna ይላል ቡቺ ሰው ቡቺ ተው ተው አባሯ ላይ እንዳትገጨው ኖ